ኢትዮጵያ ክልላዊ መንግስት ብሔረሰቦች ምክር ቤት እንኳን ለበዓሉ በሰላም አደረሳችሁ ይላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ አስተምሮ ለሌላው መሆንን ነው። ወደዚች ምድርም የመጣው ለኛ ለኃጢአተኞች ሲል ነው የመጣውና እኛም ደግሞ በክልሉ ያለን ህዝቦች አንዱ ለአንዱ መሆን አለበት። ግጭት ያለበት አካባቢ ከዚህ በኋላ ያን አስተምሮ ወስዶ ግጭቱን የሚፈታበት ሃይማኖት አባቶች አሉ፣ የአካባቢ ሽማግሌዎች አሉ። በነዛ ተመርቶ በጣም ደግሞ በርካታ እሴቶች አሉን። እኛ የ32ቱም ብሔረሰቦችና ህዝቦች አካባቢ ባህላዊ እሴቶቻችን ተጠቅመው እርቅ አድርገው ይህንን በዓል ሲያከብሩ በአብሮነት በመቻቻል በደስታ ማክበር እንዲችሉ መጀመሪያ ቁርሾና ቂም በቀልን በሙሉ ጥሎ ማለፍ እንዲችሉ በዚህ አጋጣሚ ጥሪ አስተላልፋለሁ። መልካም የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንዲሆንልን ለሁሉም የክርስትና እምነት ተከታዮች ይመኛለሁ። መልካም በዓል።